ማንበብ ያብብ። አመሰግናለሁ ልጆች። ከቤት ያገኘሁትን ቆንጆ ተረት ነው ማለብላችሁ። በደንብ አዳምጡኝ። እሺ ስለፈለጋችሁ አንድ መዝሙር አብረን እንላለን። እኔ የምለው በሉሽ ተከትላችሁ ማሞሉ ማቾቤ ማሞሉ ማቾቤ Malolo machombe malolo machombe የመጨረሻ malolo machombe ራሳቸው አለበት የቀረቴ ርዕስ ያልጠረጠረ ነው። ምን አልኳቸው? ያልጠረጠረ ልጆች። አንድ ሰውዬ አንድ ውሻና አንድ አህያ ነበሩ። ለሁለቱም እንስሳት የሥራ ድርሻ ሰጣቸው። ልጆች ውሻው ግቢውን እንዲጠብቅና ከግቢው እንዳይወጣ የትም መንቀሳቀስ የለብህም ብሎ ነገረው። ውሻው ለአህያው ደግሞ የአንተ ሥራ ከባድም ሆነ ቀላል ዕቃን ማጓጓዝ አለው። እነዚህ እንስሳት የተሰጣቸውን የሥራ ድርሻ እየሰሩ ሲኖሩ ከዕለታት አንድ ቀን ልጆችዬ፣ ከዕለታት አንድ ቀን ጌታቸው ሁለቱንም እቤት ትቷቸው ወደ ሌላ ቦታ ይሄዳል። ከዛ ልጆችዬ ውሻውና አህያው እንዲህ እያሉ ይጫወቱ ጀመረ። ውሻው አንተ አህያ ሆይ፣ አንተ እዚህ ቤት በመኖራችን ምን ጥቅም አግኝተሃል? እኔም ቀንና ማታ ስጠብቅ ምንም እረፍት አላገኘሁም። በጣም ተበሳጭቻለሁ። አንተም ልክ እንደኔ ያለምንም እረፍት ስትሰራ፣ ስትደክም፣ ስትሸከም ውለህ ተጎድተሃል አለው። ልጆች አህያው ደግሞ ምን አለ? አህያው ውሻዬ እና አሁን ምን እናድርግ አለው። እያዳመጣችሁ ከዛ ውሻው አሁን ለኔና ለአንተ ያለው አማራጭ ጌታችን ሳይመጣ ሩቅ ሀገር ጠፍተን መሄድ አለብን አለው። ልጆችዬ ወላጅ ሳያቅ፣ ቤተሰብ ሳያቅ፣ መምህራን ሳያቅ እንጥፋ ብሎ መመካከር ተገቢ ነው? ተገቢ ነው? መጥፋት ተገቢ አይደለም አይደል? ውሻው ግን እንጥፋ መሄድ አለብን ብሎ አህያውን አሳመነው። አህያውም በውሻው ሐሳብ በመስማማት ከቤት ወጥተው ወደ ሩቅ ሀገር መጓዝ ጀመሩ። ልጆችዬ ሁለቱም የሚበሉት ስንቅ አልያዙም። ከመንገዱ ጋር ተያይዞ ራባቸው፣ ጠማቸው። ነገር ግን አህያው በመንገድ ላይ ያገኘውን ሳር ሁሉ እየበላ እየጋጠ ስለነበረ ብዙ አልተሰማውም። ውሻው ግን የሚመገበው አጥቶ መንገድ ለመሄድ እስኪደክሞ ድረስ ራበው። በፊት ውው እያለ የሚጮኸው ውሻ ልጆች አሁን ግን ረሃብ አጠናግሮት ጥፋ ሳይባል ጠፍቶ
በረሃብ ምክንያት ልጆችዬ ስንቅ ሳይዝ ጠፍቶ መጥፋት ተገቢ አይደለም አይደለ? በመንገድ ሲሄዱ እንዲህ አይነት ችግር ገጠማቸው። አህያውም የጓደኛውን መድከም በመመልከት ባሉበት አካባቢ ጫካ ውስጥ ለማደር ተስማሙ። ጫካ ውስጥ ሊያድሩ ልጆችዬ ልክ እኩለ ሌሊት ሲሆን አህያው ድምፁን ከፍ አድርጎ መጮህ ጀመረ። አህያው አራበውማ ሳር ሲበላ ነበር። ምን ሲበላ ነበር? ውሻው ግን ምን በላ ልጆችዬ? ምንም። ስለዚህ ረሃበው ውሻው ደከማቸው። ጫካ ውስጥ አደሩ። አህያው በጥጋብ እያለ ሲጮህ ውሻው ግን ቅድም እንዳልኳችሁ በረሃብ ረሃብ አጠናክሮት ልጆችዬ ከዛ ምን ነክቶህ ነው በውድቅት ሌሊት የምትጮኸው? ጫካ ውስጥ መሆናችንን ረሳኸው እንዴ? አለ ውሻው በረሃብ። አውሬዎች ከሰሙ እንዳይጨርሱን እባክህ አትጩህ አህያ፣ እባክህ አትጩህ በማለት ተማጸነው። አህያው ግን አሁንም በመደጋገም መጮህ ቀጠለ። ውሻው በዚህ ጊዜ በጣም ተበሳጭቶ ልጆችዬ አንተ እባክህ ድምፅህን ቀንስ፣ አትጩህ። የመጀመሪያው አውሬዎቹን ከእንቅልፋቸው ይቀሰቅሳቸዋል። የመጀመሪያው ጩኸት አሁን ደግሞ ያለንበትን ቦታ ሊጠቁማቸው ይችላል። እባክህ አትጩህ ብሎ መከረው። ከዛ ልጆችዬ አህያው ግን አሁንም በቃ ጥጋብ አላስችል ብሎት ጩኸቱን ሊያቆም አልቻለም። በዚህ ጊዜ ጅቦች የአህያውን ድምፅ ተከትለው ስለነበረ ያሉበት ጎሬ እያሉ ከያሉበት ጎሬ ወጡ። በዚህ ጊዜ እንሩጥ እንሩጥ፣ ጅቦች ተሰብስበው ሊበሉን መጡ እያለ ውሻው መማጠን ጀመረ። ከዛ በኋላ ልጆችዬ አህያው ግን የጓደኛውን ምክር ሊሰማ አልቻለም። በዚህ ጊዜ ጅቦቹ ተራ በተራ አህያው ላይ እየወጡ ይዘነጥሩት ጀመር። አህያውን ዝንጥልጥሉን አወጡት። ውሻውም ወደ ኋላ ሲመለከት ጓደኛው በጅቦቹ ሲበላ ተመለከተ። በዚህ ጊዜ ከጅቦቹ መካከል አንዱ አንተ ውሻ ወደዚህ ናና የአህያውን ልብ አውጥተህ ብላ አለው። በዚህ ጊዜ ውሻውም አስቀድሞ የጅቦቹን ተንኮል ያውቅ ነበርና አህያ ጅቦ አህያው መጀመሪያ ልብ ቢኖረው ኖሮ መሽቆሞ ይበላ ነበረ በማለት መለሰለት። ልጆችዬ ተረቴን መልሱ፣ አፌን በዳቦ አብሱ።